አዲስ አበባ ቅርብ የሆነና የተለያዩ መዝናኛዎች ያሉበት አንድ ቦታ ላሳያችሁ። ወንጪ ይባላል። ከአዲስ አበባ በምዕራብ 130 ኪሎ ሜትር አካባቢ ርቀት ላይ ይገኛል። እዛ ለመሄድ በአምቦ ከተማ በኩል በመኪና ነው የሚጓዙት። ከአስጎብኚ ድርጅት ጋር ብትሄዱ ብዬ እመክራለሁ። ቦታው በተራራ የተከበበ የሚያምር ሐይቅና ሸለቆ ሲኖረው ግሩምና አስደናቂ እይታ አለው። እዚህ ቦታ ላይ ብዙ ነገሮች ማድረግ ትችላላችሁ። ሐይቁ ላይ መዋኘት፣ በጀልባ መጓዝ፣ የጭቃ ሙቅ ውሃ ምንጭ ውስጥ መታጠብ፣ በፏፏቴ ስርም ዘና ማለት፣ ፈረስ መጋለብ እናም እንደዚህ አይነት ቆንጆ የተፈጥሮ ቦታዎች እያያችሁ ሐይቅ ማድረግ ትችላላችሁ። ሐይቁ ዳር ከፈለጋችሁም እንደዚህ ካምፕ ማድረግ ትችላላችሁ። እርግጥ ቦታው ከባህር ጠለል 3300 ሜትር አካባቢ ከፍታ ላይ ስለሚገኝ ሌሊት የሚበርድ ቦታ ነው። ወንጪ ከበፊት ጀምሮ ለምታውቁት አሁን ብዙ ነገር ቦታው ላይ ተሰርቶ ተለውጧል። በዓለም ላይም አንዱ ምርጥ የቱሪዝም መንደር ተብሎ ተሸልሟል። ብዙ ሎጆችና ሪዞርቶች እየተሰሩም ነው። ለአካባቢው አንዳንድ ገበሬዎችም የመኖሪያ ቤት መንደር ተገንብቶ ተሰጥቷቸዋል። የተለያዩ ሴንተሮች፣ ምግብ ቤቶች፣ ካፌዎችና ሌሎች መዝናኛዎች ተሰርተዋል። ወንጪ ኢትዮጵያ ውስጥ አንዱ ትልቁ የቱሪስት መስህብም ሆኗል። ቦታው ላይም እንደዚህ አይነት አሪፍ ፎቶዎችን መነሳት እንዳትረሱ። ይህን አይነት ቪዲዮ ከወደዳችሁ ፎሎ ያድርጉ። ቀጣይስ የት ላሳያችሁ? ኮሜንት አድርጉልኝ። ይመቻችሁ።